ሻሿ ስር ምን እንዳለ ገምት። ምን ቂቤ። አንቺ ነሽ ግዛችሁ ይላክሽ? አው መጣችሁ እንዴ? እሺ እንሂድ። እንዴት ነሽ? ደህና ነኝ። እንደው ሽንት ይወጥሮኛል። ምን ለገጠር ሰው ደግሞ እዛ ጋር ሸፈን አድርገሽኝ። ከከተማ ኧረ ነውር ነው። ከገጠር ሲሆን ሽንት ቤት አለ። ኧረ ወደዛ አስገቧት። ያው እዛ ጋር ግቢ። አመጣም እንዴ? እኔም ነው አውቂ። እሺ ሄሎ። አቤት። ፊት ለፊት ያለችው ልጅ የስራ ባልደረባ ናት። የምትፈልገውን ነገር ሁሉ አድርግላት። እሺ እሺ። ልጅቷን በምንድን ነው የምናገኛት? እንዴ እቺ ያረጋሽ ልጅ አይደለች እንዴ? አረ የማን ጠግቦሽ ልጅ ናት? ታም ዛፓ እንዴ ምንድነው? ምትይጂ ከሆነ ነኝ እንዴ? ፎቶስ አረ እኔ ሞርሙሮኛል እና ለምን አንበላም? መቼ ሆነ እንደውኩ ንገባ እንዴ ምንድነው ሳም? ይቅርታ በቃ እሺ። እንዴ ምን ሆኜ ነው ጮኩት? የሆነ ሰው እየተከታተለን ነው። ይቅርታ ቆየባችሁ አይደል? ቆይ የገጠር ልጅ ከመች ጀምሮ ነው እንደዚህ አይነት አለባበስ መልበስ የጀመረችው? ምን አገባ? ጥያቄ አትጠይቅ። ምን ሂድ። እንዴ ምን እያደረክ ነው አንተ? ምን አገባሽ? ልጅና ሚስት የሚፈቅዱት ማድረግ አልችልም። እስኪ ወንድ ነምታት። ወንድ አጠገቧ እያለ ልትመታቱ አልሆነ። ነይኒ። ይሄ ባለጌ እጁን እንሰባታል እንዴ? በማያገባሽ አትግቢ። ኢቲኤል ወይኔ ምን? ይሄን ስሜን እንዴት አወቅሽ? ሲጠሩ ሰምቼ ነው። ማንም ይሄን ስሜን አያውቀውም። እሱን ተወውና ቆይ አንተ የልጅነት ፍቅረኛን ትመታታለህ? ያምሻል እንዴ? እነሱ አሁን ይታረቃሉ። ያውና እናንተን አይደል እንዴ የምንፈልገው? የት ሄዳችሁ ነው? በነገራችን ላይ ልጅቷ ተገኝታለች። ምን እንሄዳለች? ለምን አንሄድም ታዲያ? ቆይ እኔ ስለደከመኝ ወደ ቤት ልግባ፣ እናንተ ሄዱና አግኟት። ምን ሆነሽ? ምንም አልኩም፣ ትንሽ ስለደከመኝ ነው። እናንተ ሄዱና አግኟት።
ለምንድን ነው የምትከታተለን? የት ነው የምታውቃት? እሷ እኮ ናት የልጅነት አብሮ አደገ። አላስተዋልካትም? እያንዳንዱ የምታደርገውን ነገር አስተውል። አጥፊም ከቤቴ እንዴ ሳሚስ ይሄው ምን ሆነ ነው? ማነች? ስለማን ነው የምታወራው? ማሂናዋ። እሷ ምን ትሰራላለች? ለምን አንሄድም? አይደለም እስካሁን መንፈልጋት ናዲያ ማሂ ነች። ምን? ከዚህ በኋላ ኢቴ ብዬ ነው የምጠራሽ። ይቅር በለኝ። ሁሉም ነገር ያደረኩት አንተን ይቅርታ እና የልጅነታችንን ፍቅር ለማግኘት ስትል ናዲያ በቃ እራስሽን አረጋጊ። ኢቴን አይወድሽም ከዚህ በኋላ እረስቶሻል። የልጅነት ትውስታሽን አርፈሽ ይዘሽ ተቀመጭ። የልጅነት ሆነሽ ጎረቤቴ ተቃቅፈን ባንድ አልጋ እኔ ተኛንበት